ሶ ጋይስ ከብሔራዊ ወደ ሜክሲኮ የሚወስደው መንገድ ላይ እየሄድኩ ነው እና ብዙዎቻችሁ ይህን ህንጻ ታውቁታላችሁ ብዬ አስባለሁ። ይህ ህንጻ ታሪኩ በጣም ገራሚ ታሪክ ያለው ህንጻ ነውና ይህ ህንጻ በድሉ ህንጻ ይባላል። የህንጻው ባለቤት አቶ ይልማ በድሉ የሚባሉ ሰው ሲሆኑ ይህን ህንጻ ያሰሩት ወላጅ አባታቸው የሆኑት አቶ በድሉ ለማስታወስ ነበር። በጃንሆይ ጊዜ ሜክሲኮ አካባቢ መሬቱን በካሬ ሜትር በ120 ብር ገዝተው ከጣሊያን ድረስ አርክቴክት አስመጥተው ህንጻውን ያሰሩት ሲሆን ህንጻው እጅግ ለየት ያለ ዲዛይን ያለው ሲሆን በአዲስ አበባ ከተማ ታሪክ ለየት ባለ ኦክታጎናል የመስኮት ዲዛይን የመጣ ሲሆን ወለሎቹ ከመሬት እስከ ጣራቸው ድረስ ሙሉ በሙሉ በመስኮት የተሸፈነ ህንጻ ነበር። ህንጻው ተገንብቶ ካለቀ በኋላ በውበቱና በርዝመቱ የተገረሙት አፄ ኃይለ ሥላሴ አቶ ይልማ በድሉን ቤተ መንግስት ድረስ አስጠርተው ከተማውን ለማሳመር ያደረጉትን ጥረት በማመስገን የቀኝ አዝማችነት ማዕረግ ለአቶ ይልማ በድሉ ሰጥተዋቸዋል። በንግድ ስራ ላይ የተሰማሩት ቀኝ አዝማች ይልማ በድሉ በህንጻው ላይ ያወጡት ገንዘብ ገና ሳይመልሱትና ህንጻውንም በደንብ ሳይጠቀሙበት ነበር የኢትዮጵያ አብዮት ፈንድቶ ወታደራዊ የደርግ መንግስት ህንጻውን የወረሰባቸው። ከዛን ጊዜ ጀምሮ እስካሁኗ ሰዓት ድረስ ህንጻው ምንም አይነት እድሳት ያልተደረገለት ሲሆን በኢትዮጵያ በ2000 ዓ.ም የገንዘብ ሚኒስቴር ህንጻውን በሐራጅ ለመሸጥ ማስታወቂያ ያወጣ ሲሆን በወቅቱ ቀኛዝማች ይልማ በድሉ በህይወት ስለነበሩ ደብዳቤ ለፋይናንስና ኢኮኖሚ ሚኒስትር ለነበሩት ለዶክተር ሶፊያን አህመድ በመጻፍ ህንጻው የግላቸው እንደነበረና ምንም አይነት ዕዳ እንደሌለበት በመግለጽ ህንጻውን ከሐራጅ ሽያጭ ሊያተርፉት ችለዋል። በአሁኑ ሰዓት ህንጻው በልጆቻቸው በኩል የሚተዳደር ሲሆን ላለፉት 60 ዓመታት በላይ እድሜና ዘመን ሳይበግረው የሜክሲኮና የአዲስ አበባ ከተማ ድምቀት ሆኖ እስካሁኗ ሰዓት ድረስ እንዳማረበት ይገኛል።